በ21 ቀን ልምድ መገንባት። ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች፣ እንደምን ሰንብታችኋል? እንደምን ቆይታችኋል? እኔ ኩማኔ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ዛሬ ይዤላችሁ የመጣሁት ሀሳብ በጣም ደስ የሚል ሀሳብ ነው። እንደምትወዱት አልጠራጠርም። በ21 ቀን ልምድ መገንባት በሚል ሀሳብ ነው ዛሬ ይዤላችሁ የመጣሁት። ደግሜ እላችኋለሁ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ቀጥታ ወደ ሀሳብ እገባለሁ። በ21 ቀን ልምድ መገንባት እንዴት ነው? በ21 ቀን ልምድ የምንገነባው? ለምሳሌ ጠዋት መነሳት ሊሆን ይችላል፣ ስፖርት መስራት ሊሆን ይችላል፣ መጽሐፍ ማንበብ ሊሆን ይችላል። እኚህ ልምዶች እንዴት መገንባት እንችላለን? ራሳችን ለመለወጥ፣ ራሳችን ለማሳደግ ኮንሲስታንሲ መሆን ይጠበቅብናል። ኮንሲስታንሲ ለመሆን እየደጋገሙ አንድ ነገር ለማድረግ ደግሞ መልመድ ያስፈልጋል። ያንን ነገር ለመላመድ ምን ማድረግ አለብን? የመጀመሪያው ከሶስቱ ልማዶች ውስጥ አንዱን ወይ ሁለቱን መሞከር። ጠዋት መነሳት ወይ ስፖርት መስራት ወይም ማንበብ፣ የተለያዩ ነገር ያኚህን ልማዶች ከሶስቱ ሁሉንም በአንዴ ለማድረግ ሳይሆን መሄድ ያለብን ከሶስቱ ወይ አንዱን ወይ ሁለቱን ለማድረግ መለማመድ መቻል አለብን። በየቀኑ አንዱን ወይ ሁለቱን። ለምን ሁሉንም ልማድ አንዴ ያደርጋለሁ ብለን ስንነሳ እንሰላችና በአንዴ ወዲያው እናቆማለን። 3 ቀን 2 ቀን ሳይሞላ በ3 ቀን በ2 ቀን በሳምንት ሳይሆን ያንን ነገር እናቆመዋለን። ለምን? አዲስ ነገር ነው ለራሳችን የምናለማምደው፣ አዲስ ነገር ስለሆነ፣ አዲስ ልምድ ስለሆነ ያንን ነገር በብዛት ለመለማመድ ስንሞክር፣ ለምሳሌ ጠዋት መነሳት፣ ስፖርት መስራት፣ መጽሐፍ ማንበብ፣ የተለያየ ነገር ማድረግ፣ ስኪል ማሳደግ፣ ብዙ ነገር በአንዴ ለመልመድ ስንሞክር፣ ሀቢታችን ለማድረግ ስንሄድ ከባድ ነው ይሆናል። ለአእምሯችን አዲስ ስለሚሆንበት መጨናነቅ ምናምን ይመጣል፣ ወዲያው እናቆማለን። ስለዚህ ሀቢቶችን፣ ልምዶችን ቀስ በቀስ ነው ማስኬድ ያለብን። ለምሳሌ ጠዋት መነሳትና ስፖርት መስራትን በ21 ቀን ቻሌንጅ ኮንሲስታንሲ ሆኖ ያንን ነገር ለምድ ነው ኮንሲስታንሲ ሆኖ ሁሌ በዛ ነገር ለመቀጠል እኚህን ሁለቱን ነገር መምረጥ አለብን። ለምን? በ21 ቀን ቻሌንጅ ውስጥ በጠዋት መነሳት፣ ስፖርት መስራት፣ መጽሐፍ ማንበብ፣ የተለያየ ነገር ለማድረግ አእምሯችን አዲስ ስለሚሆንበት ትግል ይሆናል። ምክንያቱም አዲስ ነገር ስንለምድ ትንሽ ቻሌንጅ ስለሚያደርገን ማለት ነው። የተለያየ ወጣ ያለ ነገር እያደረግን ስለምንሄድ ከዚህ በፊት ከምናደርገው ነገር ወጣ ያለ ነገር ስለሆነ ቻሌንጅ ይፈጥርብናል። ስለዚህ በትንሽ ነገር ከዛም በኋላ ቀስ እያለን በ21 ቀን ደጋግመን አድርገን ማቆም አይደለም ያለብን። ቀጣይ እናሳድገዋለን። ለ3 ወር ቻሌንጅ እያደረግን የኮንሲስታንሲ መሆን እስክንችል ድረስ። ከዛ በኋላ ራሳችን ወደንም ጠላን በቃ ሁል ጊዜ ያንን ነገር ስለለመድ ነው። ለምሳሌ ጠዋት ተነስተን ፊታችን ስንታጠብ ደስ ስላለን ስለነበረን አይደለም፣ በቃ ለምደነዋል። ስለዚህ ስለለመድነው ያንን ነገር በየጊዜው እናደርገዋለን። እንደዛ እስኪሆን ድረስ በየጊዜው ሀቢቶችን፣ ልምዶችን ለማሳደግ እንዲህ አይነት ነገር ማድረግ አለብን። ቀስ እያልን በአንዴ ሳይሆን ነገሮችን ማድረግ ያለብን ቀስ በቀስ ነው ነገሮችን መላመድ ያለብን ብዬ አስባለሁ። መልካሙን ሁሉ እመኝላችሁ።